ዞን ቆጥረው አለያም ነግደው አትርፈው የቤት ባለቤት ለመሆን ስንት ዓመት ይፈጅቦታል? ያለቦትን የመኖሪያ ቤት ችግር በቀላሉ እንዲፈቱ ኪ ሃውሲንግ ፋይናንስ ሶሉሽን መፍትሄ አለኝ ይሎታል። ከዚህ ቀደም በአዲስ አበባ ፒያሳ፣ አያት፣ ቃሊቲ ማሰልጠኛ፣ ጋርመንት፣ የካባዶና ሰሚት ሳይቶች እንደዚሁም በባህር ዳር ከተማ መቶዎችን የቤት ባለቤት አድርጓል። አሁን እንዲህ በቀላሉ ይወጣልኛል ቶሎ ምናምን ብዬ አላሰብኩም። ሰርፕራይዝ ነው የሆንኩት። ከጠበቅኩት በላይ ነው እንደው የሚሆንልኝ። እጣውም የቤቱ ጥራትም አካባቢውም የመረጥኩት ስለሆነ ደስተኛ ነኝ። እጣው ትክክለኛ ፌር እንደሆነ ምናምን አረጋግጫለሁና ለሚጠራጠሩ ሰዎች ያው እኔ ምስክር ነኝ፣ አትጠራጠሩ። እጣው ፍትሃዊ ነው። በድል ሁሉም በየተራ ባለቤት እንደሚሆን አረጋግጫለሁ። ባርኮት እድለኛ ነው መሰለኝ። በጣም እድለኛ እሱ ነው ባለቤቱ። እንግዲህ ያው ለሁሉም የምንመኘው ሞዴሉ ቀላል ነው። አዎ እውነት ነው። ምክንያቱም በጣም በኢዚ ክፍያ ነው እውነት ለመናገር ማለት ነው። ይሄ እንትን ጉዳይ የኢሹ ነው። እያንዳንዳችን አሁን ቤት ምን ማለት እንደሆነ ይታወቃል። ሁለተኛ ነገር ደግሞ በሎንግ ረን ክፍያ ሳትጨናነቂ የምትከፍሊ የምታገኘው ነው። እድለኛ ከሆንሽ ደግሞ ቀድመሽ ከፍለሽ በትንሽ ዋጋ ለ30 ዓመት እየከፈሉ መኖር ቀላል ነገር አይደለም። አሁን ተራው የርሶ ነው። 83145 ብር ቅድመ ክፍያ ከፍለውና በወር ከ2000 ብር ጀምሮ በመቆጠብ ብቻ ከወለድ ነፃ በሆነና በ30 ዓመት ቀስ ብለው በሚከፍሉት አሰራር የቤት ባለቤት ለመሆን ዛሬውኑ ይመዝገቡ። ኪ ሃውሲንግ ከአልሚዎች ጋር ባደረገው ስምምነት መሰረት በ40 ሳይቶች 5200 ቤቶችን እያስገነባ ነው። ዛሬውኑ ተመዝግበው ከነዚህ ቤቶች ውስጥ አንዱን የራስዎ ያድርጉ። ሚያዝያ 30 2017 ቀጣይ እድለኞችን እንለያለን። ለፕሮጀክቱ መሳካት ዋስትና በመስጠት አንጋፋው የኢትዮጵያ መድን ድርጅት አብረውን እየሰሩ ይገኛሉ። ይቅናዎት። አድራሻ ጦር ኃይሎች አደባባይ ዮባን ህንፃ 3ኛ ፎቅ። ኪ ሃውሲንግ ፋይናንስ ሶሉሽን ቀላል ነው።